አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ኃጢአትሽ በዝቷልና ንስሐ ግቢ። ጸጊ ምንድነው? ምንሽ ነው የምትዘጋኝ? ምናልባት ዝምታ ወርቅ ነው ብዬ ይሆናል። እስካሁን ከልቤ ይቅርታ አላደረክልኝ? ልቤ እኮ ነው ጋር የለም። ልቤ ነው የለም ማለት ምን ማለት ነው? ከሰጠውሽ እኮ ቆይ ለዛሬ ልጄ ላይ ነው ብለሽ እንደፈለግሽ የምታደም አፕቶ ሚራድን ጃጌኔ ሶታ ሄ क्या करवाई कुछ कुछ होता है क्या करवाई कुछ कुछ होता है። አረ ጭዊ ጭራሽ በእንደኛ ማስመት ጀምር። ታዲያ አማርኛ ያልገባ ሲል ምን ላድርግ? እና ቸልቲ ሙድ አራመድሽ ማለት እንግዲህ አራዳ ልጅ እንደዚህ ነው። እንደዛ ከሆነ ለሙዷን ጨምረናት ያሩን ዋሳውስ ገብተን አንቺ ስትሮጪ እኔ ስከተልሽ፣ አንቺ ስትሮጪ እኔ ስከተልሽ ቸልቲ ሙድ አናራምድም። ደሞ እንደ ታኩር በሞተር ላይ ከኋላ ጭምኝሽ ጥያልን ሙሀበት ለምን አንልም? እሱማ ጸዴ ነበር፣ ግን ደግሞ እኔ ጊዜ የለኝም። የሚያራዳልሽ ያምር ግን ቀን የሚያበራሽ ደግሞ ልክ እንደዚህ ስስቅ ስትጫወት ነው እሺ የሚያምርብ። እንደዛ ከሆነ በቃ ሳቂና ትስረቂ። እኔ ታውቀኝ የለም በቃ ሲፈጥረኝ ደንባራ ነገር ነኝ። በዛ ላይ ሶሲቴ ለቀቀችብኝ እንጂ እኔ አንተን በፍጹም በማንም አልተካ። ያኔ ፊያ በጣም ነው ደግሞ የእናቴ ምትነሽ። እኔም በጣም ነው የምወድ። ደግሞ አንተ ላይ ኩርፊያ የሚባል ነገር አያምርብህም። እሺ በቃ እንደዚህ ከሆነ ኩርፊያ ሙድ እንፈታለን። እንደሱ ነው የሚሻልሽ። ያለ በለዚያ እደፍቅሃለሁ። አግኝቼ እንዴ ምኑን? ባንቺ መደፈቅም ነው። አይ አንተን እንኳን አልደፍቅም፣ ቅፍ ነው ማለት። ቆይ ማን ሊሆን ይችላል እንደዚህ የሚያደርገው? እኔም ግራ ግብት ነው ያለኝ። በእርግጠኝነት በዙሪያዬ ካሉ ሰዎች አንዳቸው ናቸው። እንዴት እንደዚህ ሊያደርጉ ይችላሉ? ሁሉም ላይ ፋይል ይዘሽባቸው የለ እንዴ? ለዛ ነው ማስክ አድርገው የሚደበድቡኝ። የሆነ መፍትሄ አምጥቼ እነማን እንደሆኑ ካልደረስኩበት ተደራጅተው ቀጥቅጠው ነው የሚገሉ። እና ከማን ለመጀመር አሰብሽ? ዋነኛ ጠላቴ ቤዛ ስለሆነች ከሷ ነው የምጀምረው። ለምን እሷ መረጥሽ? ምክንያቱም የተደበደብኩት እሷንና እናቷን ካጋጫቸው በኋላ ነው። ግን ልጅቷ ደፍራ እንደዚህ የምታደርጋት መስሎኝ። እርዳታ አግኝታ ሊሆን ይችላል፣ ወይ ደግሞ በዴ ቀጥራ አስደብድባኝም ይሆናል። እኔ ጸጋ ማን እንደሆንኩ ባላሳያት። ግን ጸጊ ረጋ ብትይና ቀስ ብለን ብናጣራ ይሻላል። ብቻ ለዛች መሰሪ ያዘንሽላት ባልሆነ። እንደዛ ስቤ ሳይሆን ደብዳቤ እሷ ናት ብለሽ ሙሉ ትኩረትሽ እሷ ላይ ብቻ የምታደርጊ ከሆነ ጥሩ አይደለም። ትኩረትሽ አንድ ቦታ ላይ ብቻ ከሆነ ደብዳቤሽ ሌላ ቢሆን ትጎጃለሽ። እውነትሽን ነው። ዙሪያዬን በሙሉ መቃኘት አለብኝ። አዎ አንቺ ደግሞ መላጣጭ። ኃጢአትሽ በዝቷልና ንስሐ ግቢ። ቆይ ማን ነው እንደዚህ ሊለኝ የሚችለው? እሱን አላውቅም፣ ግን አጣርተን እንደርስበታለን። ግድ ነው። እንደዚህ ደሜ እንደዋዛ ፈሶማ አይቀራትም። እኔን ምስኪኗን ነካክተው የሌለብኝን ሰይጣን ሊያደርጉኝ እኮ ነው።
ለምን ይፈለከኝ? አፍጥነው ንገረኝና ልሄድ ነው። አፍቀሽ አቦ በእናትህ አታዝጋ። ለምን እንደፈለከኝ ንገረኝ ልሂድ። ነገርኩሽ እኮ አይንሽም አይፈለኩ በጣም ስለናፈቅሽኝ አገኘሽ። እንኳን ደስ ያላገኘኸኝ አይኔንም አየኸው። በቃ ልሂድ። ወዴት ነው የምትሄጂው? ምን ነው ዛሬ ነገር አለሽ? ቅዱስ መሆኔን ረሳሽው? ኧረ እባክህ እኔስ ፊዮሪ መሆኔን ረስተኸው ነው እንዴ? ለነገሩ አይፈረድብሽም ብርቂ ስለሆነ። ምኑ ነው ብርቄ የሆነው? ከኔ ከቅዱስ ውጪ ማንም ናፍቆሽ አያውቅም። ምንድነው ያልከው? እኔ ፊዮሪ ነኝ ከቅዱስ ውጪ ማንም ሰው የሚናፍቀኝ የሌለ? ምን ነው ነርቭሽ ነከውት? እዚህ ጋር ሲጣርጌ ሳልገላ አፍን ዝጋ እሺ? ኦ ይሄን ያህል የሚያበሳጭሽ ነገር ነው እንዴ ተናገርኩት? እስኪ ደውይና ሚናፍቅሽ ሰው ካለ እኔ ልቀጥ። እሺ ምንድን ነው የምትቀጣው? ደስ ያለሽ እንደውም በቼኑ እናስስ። አንቺ የፈለግሽው ግን ቼኑ ለአንተ ምን ያህል ቦታ እንዳለ አውቃለሁ። ግን በዚህኛው ከበላው አልመልስልህም እሺ? ደስ ይለኛል። አብሽር። ላውድ አድርጊው እንጂ ምን ለራስሽ ብቻ ተሰማ። ሄሎ ፊዮሪ። አንቺ ግን ፍቅር በጣም ቀንሰሻለሽ እንዴ ፊዮሪ? እንዴት አንቺ ምርጥ ጓደኛዬ ላይ ፍቅር ቀንሳለሁ? እኔማ ስናፍቄ ነው የደወልኩት። እኔም ጓደኛዬ በጣም ነው ናፈቅሽ። ዛሬ ለምን አንገናኝም? በቃ በኋላ እንገናኛለን እሺ? አብሽር። ሰማክ? አሁንስ ሚናፍቀኝ ሰው የለኝም? ማይቆጠር ለምን እንዴ? ስታይኝ ሴት መስልሻለሁ? ወንድ ጋር ደውይና ናፍቅሻለሁ ይበልሽ ነው ያልኩሽ። ደሞ ማን ነው ያስሙ? ብሩክ ምናምን የሚባለው ልጅ ጋር አይቻልም ማለት ነው። ወንድ ጋር እንዲሆን ነው አይደል የፈለከው? አዎ ወንድ ነው የፈለኩት። በጣም አሪፍ። እኔ አላምንም። የጠፋ ሰው ያልሞተ ሰው ይገናኛል ይሉታል። ይሄ ነው እውነት ነው። እኔማ ከነመፈጠር የረሳሽ መስሎኝ ነበረ። ማን ፊዮሪ ነኝ ሰው ምረሰው? እኔማ የማውቃት ፊዮሪ በፍጹም ሰው መርሳት አታውቅም። ወይ እቺኛዋን ፊዮሪ አላውቃትም ወይ ደግሞ ያቺኛዋ ፊዮሪ ስተት ነበረች ማለት ነው። ያቺ ፊዮሪማ መቼም ስተት ሆና አታውቅም። ጎሽ እንደሱ በይኝ እንጂ እኔ መጥፋትሽ በጣም ነበር የገረመኝ። ሄንዬ ወድጄ እኮ አይደለም ያው የትምሮ ጉዳይ ሆነብኝ እኮ ነው። ይገባኛል። እኔ መማልደውልልሽ እንዳላጨናንቅሽ ብዬ ነው። ለመሆኑ ዛሬ ከየት ተገኘሽ? ሁሌም እኮ አስባለሁ ግን ከምደውልልህ በአካል መጥቻ ያገኛለሁ ብዬ ነው። ስላልተመቻቸልኝ ነው። ታዲያ ዛሬ ምን ተገኝቶ ትዝ አልኩሽ? በጨዋታ መሀል እኮ ትዝ ብለኸኝ ነው። ከዛ ይህ ልጅ ናፍቆኛል እንዴ ምናምን ብዬ ከተመቸ ላገኝ ለዛ ብዬ ነበር የደወልኩልህ። ደስ ይላል። ባይገርምሽ በጣም ተናፍቀሻል። እንደውም ዛሬ ፍሪ ነኝ። ለምን አንገናኝም? እንደውም በቃ ወደ ከሳት ደውዬልህ እንገናኛለን። እሺ ፊዮሪ በቃ ስልክሽን እጠብቃለሁ። አሁንስ አመንክ? ማን ነው ልጁ? ማንም ይሁን ማንም አይመለከትም። ስለዚህ ልጅ እኮ አልነገርሽኝ። አልነገርኩም ማለት እኮ እንድታውቀው አልፈልግም ማለት ነው። ይኸውልሽ ፊዮሪ እኔ እንደዚህ አይነት ጭዌ ደስ አይለኝም። እሺ አይበላ እሱ ከኔ ህይወት ጋር ምን ያገናኘዋል? አሁን በእናትሽ ነው አምጣው። አልሰጥሽም። ለምን ደሞ አትሰጠኝ? ምክንያቱም የደወልሽው ወይ ወንድምሽ ወይ ደግሞ ዘመድሽ ጋር ይሆናል። ስምምነታችን ማንም ሰው ናፍቀሽኛል አይልሽም። በተለይ ደግሞ ወንድ አይደል ያልከኝ? እሱን ደግሞ አሳይቻለሁ። እናማ ቼኑን አምጣ። ታኛለሽ። እኔ ቅዱስ የልጁን ማንነት እንዴት እንደምደርስበት አሳይሻለሁ። ቆይ አንተ ግን ምን ነው ተንጨረጨርክ? መሸነፍ ስለማልወድ። የማትወድ ከሆነ ከኔ ከፊዮሪ ጋር አትፋለምሽ። ደሞ ስማ ይሄንን ቼን ከዚህ በኋላ መቼም ከእጅ አትወስደው። ሲያምርሽ ይቀራልሽ። እሱ መውሰድም ደግሞ ካለብህ በአንድ ምክንያት ብቻ ነው። ምንድነው እሱ? ከዚህ ቼን ጀርባ ያለውን ትክክለኛ ታሪክ ስትነግረኝ ብቻ ነው። እሱ ሲያምርሽ ይቀራልሽ። የታባክ እንግዲህ እኔ ፊዮሪ እንደዚህ ነኝ።
ያሬድ እሺ ቆይ አሁን ማን ነው ደረቅ? ሁለታችን። በቃ አይደለም እንደውም አንተ ነህ ደረቅ እኔ ነኝ። እሺ እንከፋ እንዴት? ቆይ እሺ አሁን አርፌ መንገዴን እየሄድኩ የነበርኩት ልጅ ምን ይባላል መጥቼ ማቀፌ? ቆይ እሺ አሁን ከኔ በላይ እንከፋለ? አዎ አለ። ማን ነው እሱ? እኔ። ያሬድ በእናትህ እሺ በለኝ። ምን ነው ደግሞ እሺ የምልሽ? ያሬድ ባባቢ ሞት በእናትህ በቃ ህይወቴን አታክብዳት። የኔ ቆንጆ እኔም እኮ መሸከም ከምችለው በላይ ከባድ ፍቅር ስለያዘኝ። ቆይ ያሬድ ሁሉም ነገር ለኔ ቀለሉልኝ ይመስላል? እየፈለገ ቢሆን እኔን ያክል አልከበደሽ? አይምሰልህ፣ በጣም ከባድ ነው። እኔ ሁሉም ነገር ከብዶኛል። በዛ ላይ ደግሞ የጥፋተኝነት ስሜት እየተሰማኝ ነው። የምን ጥፋተኝነት? ፍቅራችን የተመሰቃቀለው በእኔ ምክንያት እንደሆነ ሳስብ በጣም ጥፋተኝነት ይሰማኛል። በዚህ በእናትሽ እንደሱ አትበይ። እኛ እስከተፋቀርን ድረስ ይሄ ቀን ያልፋል። አይመስለኝም ያሬድ። ለምን ለማይመስልሽ? ቆይ አትወጂኝም እንዴ? ያሬድ የኔ መውደድ ምን ትርጉም አለው? እሺ እኔ ግን አንድ ነገር አስባለሁ። ምንድነው እሱ? አላማችንን ሳንስት መፋቀር እንደምችል ለእናትሽ በደንብ እናስረዳት። እሱን እንዳታስበው። ለምን እንዴ? ምክንያቱም ማንኛውም ወላጅ እኛ ባለንበት እድሜ አላማችሁን ሳስቱ ተፋቀሩ ብሎ ስለማይፈቅድልን ነው። ግን እኮ በዚህ እኛ እነሱን አስተናቸው በድብቅ ፍቅራችንን ከምንቀጥል ግልጹን ነገር ናቸው ብንቀጥል ይሻላል ብዬ እኮ። እሺ ቆይ እኔ አንድ ጥያቄ ልጠይቅህ። ምንድን ነው? ቆይ እሺ እኔ ከእናቴ ጋር የገጠመኝን ነገር አንድ ከአባት ጋር ገጥሞ ቢሆን ኖሮ እኔ ያልከውን ነገር ታደርገው ነበር? እርግጥ ነው በዚህ ጋሺ በጣም ግትር ነው ሰው ነው። ባይገርምህ ያሬድ እንግዲህ ሁሉም ወላጅ በልጆቹ ጉዳይ ግትር ነው። እና እንደዚህ የሆነ እንቀጥል ነው የምትይ? ቢሆን ልን አንተ እንዳልከው ተሳክቶልን ነጻ ብንሆን መጠላ ይመስላል እንዴ? አይመስለኝም። ስለዚህ በእናትህ በቃ ተረዳኝ እሺ በለኝና ሁለተኛ ልታገኘኝ እንዳትሞክር። በዚህ በቃ እኔ አልችልም። እውነት የምትወደኝ ከሆነ ልትችል ይገባል። ፕሊስ ያሬድ እየተመላለስክ ጥንካሬን አትፈትነው። በቃ እኔ አንተን እያየሁ ማለፍ ስለማልችል እየመጣ ነገሮችን አታክብድብኝ። እሺ በቃ አላከብድብሽ። አንቺን በጣም ስለምወድሽ ቃልሽን አከብራለሁ። ስለተረዳኸኝ በጣም አመሰግናለሁ። ደግሞ እወድሃለሁ። እሺ ቤዚ፣ እኔም ከማንምና ከምንም በላይ በጣም እወድሻለሁ። ደግሞ አንድ ነገር ሳልነግርህ። ምንድነው? እንከፍነህ። እሺ የሆነሽ ደረቅ የምር ጸጋ፣ ለዚህ ሁላ ነገር መፈጠር መንስኤው አንቺ ነሽ። የምር አለክሽ። አንተ ምንድን ነው የምታፈጥብኝ? የሆነ እኮ ትግርኛ ዘፈን ትዝ ብሎኝ ለማርዘነበ ልስፈንላት አልስፈንላት እያልኩ ያመሳሰልኳችሁ እኮ። የትኛውን ትግርኛ ዘፈን ነው? ጥቁሬ 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 ይለው ዘፈን ትዝ ብሎኝ እኮ። ወደ ሰማኛ ልጅ በቀውር ያደርግልኝ ማለት ነው። እንደ ማዳበሪያ ሁላ ነው የምጠቀምሽ። ደህና ነገር ሁላ አልዘራብም። ይሁን አረም ምናምን ነው የምዘራብሽ። ሲያስጠላ በእናት አረም፣ ኮተታም፣ ቆቃራም ሲያስጠላ ችጋራም። አየህ አንድ ቃል ተናግሬኩ እንዳሮጌ ሬዲዮ አንተፋተፍኩሽ አይደል? ይኸውልህ እኔ ቀኔ ሁላ እኮ ከባድ ሆኗል። ከምሁራን ጋር ስትል የምትናገረው ነገር ከባድ ነው። አረ ቦቸራ ዘር ምን አይነት ሮሮራለ አንተ እኮ ቆቆራ ዘር ቆቀር ቀላቢ እኮ ነህ። ደግሞ እኮ ከምሁራን ጋር ማለት ሞራ ያስብልም እንከፍ አቤት መራገጥ አቤት የጋሽ ክፍል ላይ ያቁጭ ሰው መራገጥ ላይ እኮ ምንም አይችልም። አረቅ ለቀተ ማን አባን ያየው እኔ አሁን አህያ ነህ የሚል ነገር ወጣኝ። አንተ አልክ እንጂ አህያ አልኩ እና ተደገሽ ምናምን በላየ ማን ነው? አይ እኔ ስለ እርግጫው ነው ያወራሁት እንጂ ይኸውልህ ቦቸራ ይኸውልህ ስለ ስርዓት ግድ ይቻላል እያፈላን ሱላ ስራዬ ነው በስራ ያትግባ እንጂ ምን ሻይ ቡና ወተት ማኪያቶ ኬኔቶ ብዙ ነገር እያፈላ አይደል እንዴ? በስራ ያትግባ እንጂ ሻይ ቤት አይ ቦቸራ ሲሂድ በእናትህ ሂድ እስቲ በልበላ እንዴት እኮ አንዴቴን በላው ሂድ መሄድ እንኳን አልችልም። ለምን የማርዘን ነገር እዚህ ሴት አፕላይ ነው ያቀጠርኳት። እንደውም አሪፍ ነው ተምጣ ብቻ እንደተረተች ማዝገለ ታሸበለላት ማለት ነው። ያኛው እንዴት እንትበለኝ ነበር። አሁን ግን ምንም አታሳዝነኝ። በደስታ መበላትሽ ቶቶ ቀላል ሲታጥቀኝ ሁለተኛ ሾሻል ሰራም። እሺ አውድ
አንተን እንደዚህ አድርጌ ካላባረርኩኝ እንደዚህ ፊዚን ነቅል ታሳብረኝ ነው የምትደርሰው። ደግሞ ማርዘለብኝ በእብር ታረጋታለህ ያልከው ለፈራችን ባለና ግርሞች አለው። እሺ ወንድ ነህ። የዛን ውስጥ የተደበቀውን ስውሩን ሚኪን ነው ማሳየሽ። ስውሩ ሚኪ ነው ያለው። አይ እሱን ባልነግርሽ ይሻልሻል። ኧረ በእናትህ ንገረኝ። ይኸውልህ ስማኝ፣ ስውሩ ሚኪ ማለት ይኸውልህ በዚህ እጆቹ ማለት ነው አንጀቱ ውስጥ እንደዚህ ገባና አንጀት እንደዚህ ጉልጉል አድርጎ ያወጣና ዳንቴል ይሰፋበታል። አልገባኝ። ምን አባል ገባ? እኔ እኮ እንደዚህ ጥቁር ክስል ብለህ ሳይ ከሆነ ነገር ጋር ተመሳስለብኝ ነበር። አሁን ተገለጠልኝ። ቆይ ከምን አባ ጋር ነው የምመሳሰልብህ? አገር ቤት እኮ የጋሽ ክፍሌ ለአህዮች እየበላ ያስቸገረ አንድ ጥቁር ጅብ ነበር። እሱን ትዝ አስባልክ። አንድ ዛሬ ምን አለ ጨዋታ በሙሉ አህያ ባህያ ሆኗል። ምን ካንተ ጋር የዋለ እኮ በቃ ወሬው ሁሉ እኮ የጅብ የአህያ ምናምን ነው። ጅብ አንተ ለበዛው መሰለም ሲያስጠላ ሲያስጠላ። የምር ፊዮሪ ግን በጣም ተናፍቀሽ ነበር። እኔም በጣም ናፍቃችሁኛል። ደግሞ ስለጠፋው በጣም ይቅርታሽ። እንዲህ በቀላሉማ አንፋታ እንዴ? እና ምን ላድርግ? ትቀጫለሽ። እሺ ቅጣኝ። ምን ልቅጣሽ? እንደውም ባንቺ ፍላጎት ልቅጣሽ። እኔማ አልመርጥም። ከፈለክ አንተ የፈለከውን ቅጣኝ። ግን እምቢ ማለት አይቻልም። ለሱ አታስብ፣ ችግር የለም። እሺ ከሆነ አንድ ሙዚቃ ትዘፍኝልኛለሽ። ምን ሙዚቃ ነው ያልከው? አዎ ሙዚቃ። እሺ ማን ልስፈንል? አንቺ ደስ ያለሽን ዘፈኝልኝ። እሺ ደስ የሚል ደስታ ነው ደስ የሚያሰኝ ነገር ካንተ ጋር ሲሆን የማገኘው ፍቅር አዎ 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 እኔም ባንተ ደስ ይለኛል አዎ ሳቅና ጨዋታው ሁሌ ማርከኛል። የምር አጠረ እንጂ በጣም በጣም ቆንጅዬ ድምጽ እንዳለሽ አላውቅም ነበር። ወደድከው? በጣም ቆይ እንደዚህ የሚያምር ድምጽ እንዳለሽ ለምንድን ነው ያልነገርሽኝ? እንዴ አንተ መች ጠየቅከኝ? ፊዮሪሞች በጣም አስገረምሽኛል። ስለዚህ ቅርታዬን ተቀብለኸኛል ማለት ነው? በትክክል። ግን አንቺ ደህና ነሽ? ቆይ እኔስ አልናፈኩሽም እንዴ? የምር ግን በጣም ነው የናፈከኝ። መቅዲን ራሱ ካገኘኋት ብዙ ጊዜ ሆኖኛል። ፊዮሪ የሷን ስም ባታነሽብኝ ደስ ይለኛል። እሺ አላነሳም። ግን አንተ እንዴት ነህ? አለሁልሽ። ያው እንደምታውቂው ሀሳቤን እየሳልኩኝ አለሁኝ እስካሁን። ያቺ መወዳት ስዕል አለች አለች ግን አሁን ልሸጣት እያሰብኩኝ ነው። እንዴ ከሸጥክማ ለኔ ነው የምሸጥልኝ አይደለ? ለአንቺ ብሸጥልሽ ለማን መልሰሽ እንደምትሰጪ ስለማውቅ አልሸጥልሽም። ግን እኮ ሄኒ ትዝታ አይሸጥም። እኔ ግን ልሸጠው ነው። እስኪ የኝ አልተለወጥኩብህም? ፊቴ ላይ ምንም ነገር አላየህም? ድሮ ከማውቀው የፈካና የደመቁ አይኖች ይታየኛል። ልክ ነህ። የምትነግሪኝ ነገር አለ? አዎ አለ። እስኪ ልስማሽ። ምንድን ነው? ስለ ፍቅር ከገባኝ በጥቂቱ ላውራክ። ደስ ይለኛል። ፍቅር አይሽርም። አንድ ሰውን ደግሞ ካፈቀርከው አፈቀርከው ነው። ግን በፍቅር የሚመጣ ስብራት መለኛ መድኃኒት ካገኘ ይሽራል። የሆነ ለውጥማ አለ። ቆይ ከዙፋንሽ ጋር ታረቅሽ እንዴ? አይ ከእውነታው ጋር የታረኩት። ማለት ዙፋኔ ነው፣ ከልብ ያፈቅረዋለሁ። ይሄ ደግሞ የማልክደው ሀቅ ነው። ግን እኔን የሰበረኝ እሱን ማጣቴን ነው እንጂ የያዘኝ ፍቅር አይደለም። እና በሱ ምክንያት የተጎዳሁትን ጉዳት ማከም ከቻልኩ ሌላ ሰው መውደድና መቅረብ እንደምችል ገብቶኛል። ከስብራትሽ አገግመሽ ስላዩሽ በጣም ደስ ብሎኛል። እሺ ያመሰግናለሁ። ወይኔ ቅዱስ ማን እንደሆንኩ አላወቅኝ። ማን ደግሞ እኔ ቅዱስ በፊዮሪ ድርድርም ቀልድም አላውቅም። ደግሞ ዘመዷ ምንም እንዳልሆንክ በደንብ እርግጠኛ ነኝ። እሺ አመሰግናለሁ። ለማንኛውም ከተያየን ስለቆየን ብዬ ነው ያገኘው። ሌላ ቀን ደግሞ እዛ እንወዳት ስዕል ቦታ ከመጥቼ በደንብ እንጫወታለን። ደስ ይለኛል። በቃ ቻው። ቻው። ቤቲ ወይ ቆይ ምን ሆነሽብኝ? እኔ እናት እባክሽ ምን ማለንኩ?
አሁንም እንደዚህ የሚያስጨንቅሽ ያሪድ ጉዳይ ነው አይደለ? አዎ ቹቹ እኔ እኮ ነፍሴ ተጨነቀች በጣም እየጨነቀኝ ነው ያለው። እንደዛ እየተሰማሽ እንደሆነ እኮ አውቃለሁ፣ ግን ደግሞ የወሰንሽው ውሳኔ ትክክለኛ የሆነ ውሳኔ ነው። ቹቹ አንቺም እንደዛ ነው የሚሰማሽ? አዎ ቤዚቲ፣ አንቺ ያጋጠመሽ ነገር እኔም ቢያጋጥመኝ በእርግጠኝነት መጀመሪያ ማስቀድመው ቤተሰቦቼ ነው። እሱማ ልክ ነሽ፣ ግን ደግሞ የሆነ የሚጨንቅ ነገር አለ። ለመተው ስትሞክሪ መልሶ መላልሶ ትዝ ይልሻል አይደል? አንቺ እንዴት ይሄንን ስሜት አወቅሽ? ምን ነው እህትሽ መሆኔን ረሳሽው እንዴ? ሲከፋሽ ይከፋኛል፣ ሲጨንቅሽም ይጨንቀኛል። አንቺ እንደሆንሽ አልቅብሽ። የምሬን እኮ ነው ቤዚቲ፣ ሁሉንም ስሜቶችሽን ፊል አደርጋቸዋለሁ። የኔ ቆንጆ አንቺ እኮ ዝም ብለሽ ነው የምትጨነቂው፣ እኔ አልከፋኝም። እሺ እህቴ እኮ ነሽ፣ የማላውቅብሽ ነው እንደሚመስልሽ። በቃ በጣም ብዙ አይደለም ትንሽ ብቻ ነው ከፋኝ። አይውልሽ እኔ ደግሞ ምንም እንዳይከፋሽ ነው እሺ የምፈልገው። ግን በቃ ይሄን ከፍ እንዳለው አደረገው አይደል? ማንን? ያሪድን ነው። ታዲያ ከሱ ሌላ እንከፋለን እንዴ? ታዲያ እንዳለው ያደረገው ነገር ምንድነው? ይዘገያል እንጂ አህዬ ጅብናት ምናምን እያለ ባያጥምደኝ እንደዚህ ያልሆነም ነበር። አንቺ ደግሞ ቆይ ምንድነው የሚያስቅሽ? አይ አለ አይደለ ያየው ነገር ገርሞኝ ነው። የቱ አህያ? አይ ማለት የጅቡ ማለት ነው። ቹቹሻ ግን ተጣልቼሻለሁ። እሺ እኔ እዚህ ጨንቆኝ ቁጭ ብዬ አንቺ በኔ ላይ ታላግጫለሽ አይደለ እንዴ? ቤዚቲ ያስቃል እንጂ እንደዚህ ተጨንቀሽ ቁጭ ብለን እያወራን አንቺ በመሀል ወሬያችን ላይ ጅቡ አየው ያልሽኝ እንዴት አልሳቅ? ምን ላርግ ቹቹሻ? በቃ ይሄን ከፍኮ አምሮዬን ተቆጣጥሮታል። ይገባኛል እኮ ቤዚቲ፣ ግን ደግሞ ተጨንቀሽ ምንም የምታመጩ ነገር የለም። ፍቅርን ደግሞ በግድ ከኔ ራቅ ብለሽ የምታሪቂው ነገር አይደለም። እሺ ቆይ ምን ተሻለኝሽ? ቤዚቲዬ እኛ እኮ በህይወታችን በጣም ብዙ ነገር ገጥሞናል። ውጣ ወረድ፣ ስቃይ፣ ደስታ። ግን ያን ሁሉ ነገር ያለፍነው በአምላካችን እርዳታ ነው። እሱማ ልክ ነሽ። ይኸውልሽ አሁን ረጋ ብለን ለችግሮቻችን ሁሉ መፍትሄ እንፈልጋለን። ከዛን ደግሞ ፈጣሪያችን ይረዳናል። አሜን። ፈጣሪያችን ይረዳናል። ያሪድ ቆይ ይሄንን ማድረግ ለምን አስፈለገ? ደሞ ምን ነው? ብቻ እንደማታቃቅት ለማድረግ እየሞከርክ ባልሆነ። አንቺ ልጅ ደሜን አታፊውሽ። መናገር የፈለግሽውን ነገር ተናገሪና ከዚህ ሂጂ። ይሄንን ዛቻ ለኔ መላክ አስፈላጊ ነበር? ምንድነው? ብታነባው ይሻላል። ምንድነው ደግሞ? ቆይ ማን የላከልሽ? አንተ ራስህ ነህ። ማ እኔ አሬኔኝ በዚህ ተርካሽ ደብዳቤ አንቺን ማስፈራራሽ? በማላቃቸው ሰዎች አስደበደብከኝ። አሁን ደግሞ ይሄን የዛቻ ደብዳቤ እየላክልኝ ታስፈራራኛለህ። ታዲያ ለምን ሲባል ነው እኔን ገመትሽ? ምክንያቱም ቤዛና ቹቻ ይሄንን የማድረግ አቅሙ የላቸው። እናማ በቅርቡ የተጣላው ሰው ቢኖር አንተ ነህ። አንተ ደግሞ በቤዛ የሚመጣብህን ሰው እንደማትታገስ አውቃለሁ። ጥሩ፣ በሷ የሚመጣብኝን ሰው እንደማልታገስ ማወቅሽ በጣም አሪፍ ነገር ነው። ግን ደግሞ ይሄን ተርካሻ ነገር ነው ያላረኩትም። እሺ እና ታዲያ አንተ ካልሆንክ ማን ሊሆን ይችላል? ሰማያለች ጸጋ፣ እስከዛሬ ዝም ያልኩሽ ድሮ ያሳለፍናቸው መልካም ጊዜያት አሉ ብዬ ነው። ግን ደግሞ ላጥቃሽ ብል እመኝኝ እንደዚህ አይነቱን መንገድ ምርጫ ያላደርገውም። እሺ እና ምርጫክ ምን አይነት መንገድ ነበር? እሱም በቅርቡ ተወስንበት በተግባር አሳይሻለሽ። ቆይ ታዲያ ማን ነው እንደዚህ እየደበደበ የሚያስፈራራኝ? እንደዚህ አይነት ነገር ስም ይልክልኝ ማን ነው? ቆይ ምንድን ነው የሚሻለኝ ግን? ቆይ ለምን አልደውልላትም? ሄላ ወይዘሪት ሄርሜላ የቦቸራ ማርዘነብ ነኝ። ግር እንዳይልሽ ብዬ ነው። ስልኬን ደግሞ ማን ሰጠሽ? እስኪ ገምቺ። ቦቸራ ነው? አዎ በትክክል መልሰሽዋል፣ አልተሳሳትሽም። እስኪ ደግሞ አሁን ሌላ ነገር ገምቺ። ምንድነው? የሆነ ቆንጅዬ ሸጋ መል ያለው ጨዋታ አዋቂ ልብ ሰራቂ የሆነ ልጅ ታውቂያለሽ? ቦቼ ነው። በትክክል ተመልሷል። እሱ ቀጥሮኝ እየሄድኩኝ ነው። ይኸውልሽ አንቺ ልጅ መሞቻሽ ቀን ደርሷል። እሺ ከቦቼ ብትርቂ ነው የሚሻልሽ። አርቅም። ምን ታመጫለሽ? ቆይ ለምን ያለሽበትን አትነግሪኝም? ከዛ ምን እንደማመጣ አሳይሻለሁ። እሺ አይ ቦቼ ካልፈቀደ አልነግርሽም። እሱን እንኳን ግን ደግሞ በጣም አትናደጂ እሺ። ለጤናሽ ደግሞ ጥሩ አይደለም። በዛ ላይ ደግሞ ንዴት ፊትሽን ተጠቁሯል። እባክሽን እንዳትናደጂ እሺ።
የታባሽ ሰራውልሽ ቅጥል በት ቦቸራ ዛሬ ግን ገደልኩ። ደወልሽ? ያኔ እንደዛ ሳለቃቅስ እንዳልተጫወትሽብኝ እንግዲህ በተለይ ባላስለቅስሽ ቦቸራ ቢኒ ቦጋላ አይደለም። ሄሎ ስማ፣ አሁኑን ላገኝ እፈልጋለሁ። አልችልም። ለምንድን ነው የማትችለው? ከበድ ያለ አፖይንትመንት አለ። አፖይንትመንት ነው ያልከው? አዎ አፖይንትመንት እኮ ከማን ጋር? አይ እሱ እንኳን ሚስጥር ነው። ይኸውልህ አንተ ልጅ ተናገር ብያለሁ፣ ተናገር። ስታይል እንግዲህ ተናገር ካልሽ ምን ይደረጋል? ይኸውልሽ አፖይንትመንቴ ከማር ዘነበ ጋር ነው። እሷ እንድታገኛት አልፈልግም እኮ። ለምን? በጣም ስለምታስጠላኝ። እና አንቺ የጠላሻት እንደሆነ እኔ ምን አገባኝ? እኔ ትረታህ አይደለሁ እንዴ? ደግሞ በጣም ተወደኝ የለ? እውይ እሱማ እኮ ድሮ ነበር። እና አሁን ማንን ነው የምትወደው? አሁንማ ማር ዘነበዬን ነው የምወዳት። ቆይ ነይስ አንቺ እንግዲህ ያው አመዳም ይካለልሽ አይደል? እሱ ጋር ሂጂ። እሱ እኔን አይፈልገኝማ። እና ታዲያ እኔ ምን አገባኝ? አሁን ሌላ የምትይ ነገር ከሌለ እኔ ስልኩን ልዘጋው ነው። እሺ ልስፈንልህ? ምንድነው የምትዘፍኝልኝ? አንተ ደስ ያለህ። እንደዛ ከሆነ ጥሩ። ግን የምትዘፍኝልኝ እኔ በምፈልገው ስታይል ሆነሽ ነው? ለሱ ችግር የለውም። አንተ ብቻ ንገረኝ። ልክ እንደኔ የገጠር ቁምጣዬን ለብሰሽ በረባሱ አድርገሽ ዱላ ይዘሽ የኔ ነሽ የሚለውን ዘፈን ዘፈኝልኝ። እኔም ያንቺ ሆናለሁ። ያመሃል እንዴ? እንደሱማ አላደርግም። ስለዚህ ቻው። እኔ ማር ዘነበ ጋር ልሂድ። እሺ በቃ ላስብበት። ምንም ማሰብ አያስፈልገውም። በቃ ልብሱን ይጋራላ መተሽ ትቀየራለሽ። ከዛ ዘፍኝልኛለሽ። ይኸውልህ ግንቦቼ፣ ይሄንን ካደረኩኝ ሁለተኛ ያቺ ጄሪ የምትባል ልጅን አታገኛት። አንቺ ብቻ ቃል ግቢና ዘፈኝልኝ እንጂ ሁለተኛ አላገኛትም። አልኩሽ ቃል እገባለሁ። እሺ ያለህበትን ንገረኝና መጣሁ። እሺ ፊዮሪ እንዴት ነሽ የኔ ቆንጆ? አሁን እኮ ይሄንን አግኝቼው ከመቅዲ ጋር ከተገናኘን በጣም ቆየን ምናምን እያልኩት ነበር። አዎ አዩአችሁ እኮ። አሁንም ድረስ ትከታተያለሽ ማለት ነው? ምን ላርግ ብለሽ ነው ፊዮሪ? እሱም ይቅርታ ያደርግልኝ፣ እኔም የሱን ይቅርታ ፍለጋ ይኸው እንደኳተንኩ አለሁ። የጊዜ ጉዳይ ነው፣ ጊዜ ይፈታዋል። እሺ አይዞሽ፣ ጊዜ ይፈታዋል እያልኩኝ እኮ ባክኝ ይቀርሉ እንዴ። ቆይ ግን አንቺ እኔ ጋር መደወል ለምንድን ነው ያቆምሽው? እኔማ እኮ ያው ክላስ ጀምረሻል እንዳላጨናነቅሽ ብዬ ነው። በዛ ላይ ደግሞ ምን በወጣሽ እና የኔን ችግር የምትሰሚው እንዴ? ጓደኛሞች እኮ ነን። ፊዮሪዬ በቃ ሌላ ጊዜ በሰፊው ተገናኝተን እናወራለን። እሺ አሁን ቾምቤን ግዴታ ማናገር ያለብኝ ነገር ስላለ ሳያመልጠኝ ላግኘው። እሺ ቾም ምንድነው? ኃጢአትሽ በዝቷልና ንስሐ ግቢ። ቆይ ደግሞ የትኛው ኃጢአት ነው የበዛው? ባክሽ ላንቺ አይደለም የተላከው ለኔ ነው። ላንቺ ከተላከ ታዲያ በጣም ጥሩ ነው። የላከልሽ ሰው እንደውም በጣም ጥሩ ነው። አንቺ ንስሐ ብትገቢ ነው እሺ የሚሻልሽ። ቆይ እናንተ ለምንድን ነው የማትተው? የምጣዱ እያለ የእንቅቡ ተንጣጣ አለች ይለን። እስቲ መጀመሪያ ራስሽ ተይን። እኛ መቼ አዝንሽና ነው ደግሞ የምንተውሽ? ይሄንን ደብዳቤ የላካችሁልኝ ከሁለታችሁ አንዳችሁ ናችሁ። ሌላስ የለሽም? የመታሽኝ ወይ ቹቻ ነሽ ወይ ደግሞ ቤዛ ነሽ። ሰው አስቀጥረሽ ያስደበደብሽ። ሄሉዬ እንደው እግዚአብሔር ይስጥሽ። አልገባኝም። ሄለን ደግሞ እዚህ ውስጥ ምን ትሰራለች? ፈስ ያለበት ዝላይ አይችልም የሚባለውን አባባል ከሷ ባልወስድ ኖሮ እኮ አሁን አንቺ ላልሽው ነገር መልስ አይኖረኝም ነበር ማለት ነው።
ምን ነው ዛሬ አሽሙራ በዛሽ? በሱም በተሳካልኝ። ቆይ ደግሞ ከሁለት አንዳችን እንዳስደበደብንሽ በምን አሰብሽ? ምክንያቱም ከእናንተ ውጪ ሌላ ጠላት ስለሌለኝ ነው። ቆይ ግን ጸጋ በቃ ሁሉም እንዳንቺ ነው አይደለም የሚመስልሽ? ምን ማለት ነው? ይሄው ልጅ ጸጋ እኛ ከደበደብንሽም ፊት ለፊት አይንሽ እያየ ነው እሺ የሚሆነው። በዛ ላይ ደግሞ የቾቻን ስብና ጠንቅቀሽ የምታውቂው መሰለኝ። የትኛውን ስብናውን ነው የማውቀው? እንኳን አንቺ ከጀርባሽ ልትመታሽ ይቅርና የምትወደውን ቀስቲን ፊዮሪን ከጀርባው ከመመታት እሱ ይታሰር ብላ አሳልፋ ልትሰጥሽ እንደነበር ታውቂያለሽ። እሺ እናንተ ካልሆናችሁ ማን ነው እኔን በዚህ ልክ ሊሳፈጠኝ የፈለገው? እኛ የታባሽ እናቅልሻለን። በየቦታው እየሄድሽ የምትናከሽው አንቺ። ስታይኝ እብድ ውሻ መስልሻለሁ እንዴ? በየቦታው እየሄድኩ የምናከሰው ብንከባበር አይሻልም? ይኸው ሊጸጋ እኛ አንችልሽም። እሺ እኛ ላይ እንደፈለግሽ ተወራጭብን። ለማንኛውም አንድ ነገር እንድታደርጉልኝ እፈልጋለሁ። እሺ ልዕልቷ ምን እናደርግልሽ? የዚህን የተላከልኝን ደብዳቤ ምንጭ አጣርታችሁ እንድትነግሩኝ እፈልጋለሁ። ስታይኝ ሻርክ ሁሉም ስንመስልሻለን እንዴ? ምንድነው የምታወሪ? ደግሞ ምንድነው ሻርክ? በቃ ባጭር አማርኛ እኛ መርማሪ ፖሊሶች አይደለንም። ከፈለግሽ ሄድሽ ማመልከት ትችያለሽ። ባትሳፈጡኝ አይሻላችሁ? ምን አይነት መረጃ እንዳለኝ አታውቁም። ሰሚኛለሽ? እንደፈለግሽ ማረክ ትችያለሽ። እሺ ቀስቴንም ቢሆን እስካሁን ድረስ ያስኩት እኔ ነኝ። አንድ ነገር ታረጊኝ ነው ልሽ ፈትቼ ነው እሺ ምለቀብሽ። ቀስ ተረጋጊ ሴትዮ። ውሻሽን ለጊዜው እዛው ሰሪ። መጀመሪያ የባለማስኮቹን ነገር ልጨርስ። ስለዚህ በቃ ካሁን በኋላ እየመጣሽ አታስፈራሪን። እዛው ሄድሽበት ሄደሽ ችግርሽን ፍቺ። እመኑ ማን እንደደበደበኝና ደብዳቤው ማን እንደሚልክልኝ አጣርቼ ደርስበታለሁ። የዛኔ ግን ከናንተ መሀል ከሆነ ምን እንደማደርጋችሁ መገመታችሁ። ሴትዮ እኛ አንቺን ከጀርባሽ የምንመታበት ምንም አይነት ስብና የለንም ተባልሽ እኮ ገባሽ? እሱማ ልባችሁ እስከምን ድረስ እንደሆነ አውቀዋለሁ። ምድረሽን ታ ቆይ ግን ቹቹሻቺ ልጅ እንዴት ነው እያረጋት ያለው? ባክሽቺ ንቆ መተው ነው። አጉል አትርሱኝ ባይ ነገር ነች። ስታስጠላ ፈጣሪ ያለ ይቅርታ የኔ ወንድም ታውቋል። መንገድ እኮ ዘጋብኝ። አውቄ ነው የዘጋሁት እኮ። ለምን? ምክንያቱም አንተ እንድታልፍ ስለፈለኩ። በምን ምክንያት? ስማ በፊዮሪ የመጣ ባይኔ የመጣ ማለት ገባ እኮ። አንተ ለፊዮሪ ምን ሆነ? ምንም ትሁን አያገባ። የማያገባኝ ከሆነ ታዲያ ለምን ትጠይቀኛለህ? ምክንያቱም የማይገባ መስመር እየተላለፍክ ስለሆነ። የምን መስመር? ቀይ መስመር። ይቅርታ የኔ ወንድም፣ የምታወራው ነገር ምንም ሊገባኝ አልቻለም። ስለዚህ ከመንገድ ይዞር በልልኝ። ምናልባት ከመንገድ ዞር የሚችለው በአንድ ነገር ከተስማማ ብቻ እኮ። በምንድን? ፊዮሪ አጠገብ ዳግመኛ ላይ አልፈልግም። ባልርቅስ? ባትርቅማ ቶምቢዬ ተጎዳ? ተረፍክ? የኔ አባት ተጎዳ? ደህና ነኝ በቃ። ቆይ ልጁ ማን ነው? በምንድን ነው የተጣላችሁት? ምንም በንግግር የሚያምን አይመስለኝም። አንቺ ጤነኛ አይደለም መሰለኝ። እና ለምንድን ነው የመታ? ከፊዮሪ ራቅ ብሎ። ከፊዮሪ ራቅ? አዎ። ቆይ ለፊዮሪ ምኗ ነው? እኔ እንጃ፣ ሊነግረኝ ግን አልፈልግም። ምን አይነት ጣጣ ነው በፈጣሪ። ግን አንተ ተርፈሃል አይደል? ልትረፍ ግን አላውቅም። እሺ ምን እየተሰማ ነው? ልክ እንደመታኝ የ16 እና የ17 ቀለም አይነቶች ይታየኛል። የኔ ዛፉ ዘንበል ገነደሰህ አይደል? ቀላል ሰው አልነበርኩም። ድንገት ሳልዘጋጅ እኮ ነው የቀደመኝ። አዎ ተዘጋጅተህ ቢሆን ኖሮ ምን ልታደርገው እንደምትችል በደንብ ነበር ማቀው። ቆይ የፈለገኝ ለጸብ ከሆነ ለምንድን ነው ተዘጋጅ ማይለኝ? ያው ስትረዝምበት ጊዜ የኮሙኒኬሽን ችግር ተፈጥሮ ሊሆን ይችላል። አንቺ አተት እኮ ነው የሆነብኝ። ቀላል አጣደፈኝ መሰለሽ? አይዞ የኔ ፍቅር። ምን አልሽ? ኧረ እኔ ምንም አላልኩም። የኔ ፍቅር አላልሽ? የልጁ ምት የምትሰማውን ነገር ሳይቀይሩ አይቀርም። አጣመ መስማት ጀመርክ እኮ እንዴ? ቆይ ለመሆኑ አንቺ እዚህ ምን ትሰሪያለሽ? ምን ማለት ነው ደግሞ? መንገደኛ ምን ትሰሪያለሽ ይባላል እንዴ? መንገድ አይደል? ያው በዚህ ያለፍኩኝ ነው። መቅደያቱ እሺ፣ የተከታተልሽኝ ነበር አይደል? እሺ ተከታተልኩን በል። ብከተልስ ትፈርድብኛለህ? አዎ እፈርድብሻለሁ። እሺ ማስረዳበት አንድ እድል እንኳን ስጠኝ። ለማስረዳት የሚሆን ንጽህና ስለሌለሽ ከቻልሽ ተከታተይ። ፈሪ ነህ? እሺ ኮን እኔን ነው ፈሪ ያልሽው? አዎ አንተ ነው ፈሪ ያልኩ። ከብርሃን ይልቅ ውስጥ ባለው ጨለማ ተደብቀ መኖር የምትመርጥ ጨለምተኛ እኮ። እኔን ሄኖክን ነው ጨለምተኛ ያልሽው? አዎ አንተን ሄኖክን ነው ጨለምተኛ ያልኩ። ቆይ አንተ አንድን
ቆይ አንቺ ልጅ ግን ዛሬ ደህና ነሽ? አይደለሁም፣ በፍጹም ሰላም አይደለሁም። ትንሽ ከቆየ ደግሞ ጨርቄን ጥዬ አብጄ በየመንገዱ በየአደባባዩ ታይኛለሽ። ቆይ አንድ እውነት ላለመስማት ይሄን ሁሉ ጊዜ ማሰቃየት ተገቢ ነው? ማን ነው የተሰቃየው? እኔ ነኝ። እኔ የምይላብያል የምር ቾምቢ እንደዚህ አይነት መጥፎና ጨለምተኛ ሰው አትመስለኝም ነበር። እሺ ለማንኛውም ተረጋጊ። ያምሻል እንዴ? አሳመምሽኝ እኮ። አረ አመመ። እኔም ባንተ ምክንያት በየቀኑ በየደቂቃው ከዚህ 10 እጥፍ የሚበልጥ መምታመም ያለው። እሺ እኔንስ የማያመኝ ነው የሚመስልሽ? እኔንስ የማይሰማኝ ነው ወይ የሚመስልሽ? ንገሪኝ እስኪ። ለመታከም ካልፈለክ መጀመሪያውም አላመመህም ነበር ማለት ነው። እሺ እንዴ ቦቸራ፣ ቆይ ምን ነው እንደዚህ ተጣደፍከው? እዲ ምን ሆነሻል? እኔ እኮ እናቴ መርቃኛለች። አቡሽና ሚኪ ብቻ ናቸው እኮ አልሰማይሉ። ምን ብለው? ሰርታ አትጣ የተመኘውን ሁሉ አግኝ ብላኛለች እኮ። ቆይ እንደዚህ እንድትል ያደረገህ ምክንያት ማወቅ ይቻላል? ምን ጥያቄ ያለው ነው? ፒአር እንዴ በደንብ መናገር ይቻላል። አሁን ወሬ ማሰማመሩን ትተህ የተፈጠረው ነገር እንዴ ምን ጥያቄ ያለው? የምሰራበት መስሪያ ቤት የምሁራኖች አሁን ደግሞ እንደዛ ደጅ ስታስጠላኝ የነበረችው ተረታይ ፎንቃ ይገባላት። ምን ቦቼ ብቻ እያወራ ያለው ስለ ሄርሜላ እንዳይሆን። ምን ጥያቄ ያለው? ስለ ተረታይ ስለ ሄርሜላ ነው ማውራሽ። እኔ ያልገባኝ ቆይ የሚኪ ፎንቃ በዚህ ፍጥነት ለቋት ነው ወይስ መጀመሪያውንም ቢሆን አልፎነቀቀችበትም? እሱማ ፎንቃበት ነበር፣ ግን በቃ ማርዘነብ ላይ ስትሞትና እሱ ፊት ሲነሳት መሰለኝ እኔን ማለት የጀመረችው። እኔ ግን ይሄ ነገር ምንም አላማረኝም። በቃ ያቺ ልጅ ምንም አይጠመኝም። ያሬኒ ፒአርሞች ላይ በውበት አፋጅቻቸው ነው። ይሄ ውበት እኮ በቃ ምን እንደሚሻለኝ አላውቅም። አሁን ይሄን ውበት አፈር ይበላል። እኔ ግን ምንም አልተዋጠልኝም። በዛ ላይ ደግሞ ከዛሽ ከጸጋ ጋር የገጠመ ሰው ምንም ጤነኛ አይደለም። ቢተርፌ እኮ ምስኪን ናት። በቃ አስናቀች የቀረበቻት ምናምን ልትቀባበላት ነው። እኔ ደግሞ በፉንቂ ጠብ ካራኳት ሁሉም ትታ ወደ ቤት ትመጣለች። ገባሽ? እንደኔ ግን ብትጠነቀቅ ነው የሚሻለው። የሚገርምሽ ነገር ምን ዘፈንኩላት ነው? እኔ ነሽን የሚለውን ዘፈን እኮ ዛሬ በረባሱና ቁንጣ አድርጋ ልዘፍንልኝ ነው። አታደርገውም። ወሬል ስልሽ እኔ ማመን አልችልም። እንዴት ነው እዛ ጋር ሆነሽ ተደብቀሽ ታያታለሽ? ይሄን ጉድማ ቀላል አይደል? አሁን ችግር የለም። ለአንቺ ሙሉ ሰዓት ተፈቅዶልሻል። ነይ መቼም ይሄንን አጣውት እንደማትኝ ተስፋ አደርጋለሁ። ፊዮሪ በእናትሽ እንገናኝ፣ በጣም ከፍቶኛል። ውይ የኔ ቆንጆ ምን ሆንሽብኝ? በእናትሽ ምንም አልሆንኩ። እንዴ እያለቀሽ ምንም አልሆንኩ ማለት ትክክል ነው እንዴ? ምን ላድርግ ፊዮሪ? አሁንስ የኔ ህይወት በጣም ነው ያስጠላኝ። በጣም ውስጤ ራሱ ጥሩ ስሜት እየተሰማኝ አይደለም። እባክሽ መቅዲ የሆንሽውን ነገር ንገሪ። ከሆነ ልጅ ጋር ተደባድቦ አገላገልኳቸው። ከዛ በኋላ ለወሮ ሞክሬ ነበር፣ ግን አሁንም የቾምቢ ልብ ድንጋይ ነው፣ ድንጋይ። ምን? ቆይ ከማን ጋር ጣልቶ ነው? አይ ታዩ ይቅርብሽ መቅዲ። እኔና አንቺ እንድንቀያየም ካልፈለግሽ ከማን ጋር እንደተጣላ ንገሪኝ። እኔ እኮ ችግር እንዳፈጥሪ ብዬ ነው። ለምን ነው ችግር የምፈጥረው? ምክንያቱም ቾምቢና ልጁ የተጣሉት በአንቺ ምክንያት ነው። ቆይ ልጁ ማን ነው? እኔ እንጃ፣ ማንነቱን እንኳን አላውቅም፣ ግን ከፊዮሪ ራቅ ብሎታል። ምን? የምርሽን ነው? አዎ የምሬን ነው። እሺ ቻው። ሄሎ ቅዱስ። ይፖፕታነ እያለ ተባክሽ አንቺ ጉማሬ። አንተ አታብዛው። እሺ ዋ እዛ አፍንጫን በዚህ ብዬ ነስር በነስር እንዳላደርግ። አሁን እዚህ ምን ልታደርጊ መጣሽ? ምፍቅ ብለኝ። አጭ እኔ ፍቅር ጥያቄሽን ውድቅ አድርጌዋለሁ። አልቀረብህም። ተሳስቼ ቢሆን ለራሱ ለአንተ የፍቅር ጥያቄ አላቀርብልህም። ታዲያ አሁን እዚህ ምን ታደርጊያለሽ? እኔ ይኸውልሽ ከሰው ጋር ቀጠሮ አለብኝ። አሁን ሂጂ ከዚህ። እባክህ ሲያምር ይቀራል። ንቅንቅ አልልም። መሳፈጥ አንቺ ሴት ጉማሬ። አሁን ነው ዞር ቤቢ ይሻለው ከዚህ ጋር አልሄድም። የትም ንቅንቅ አልልም። ምን አንተ አንዴ ሰው አንዴ አውሬ የሚያደርግ ማ? እኔ ሰው ማኛ ቦቼ ነኝ። አንዴ ሰው አንዴ አውሬ የምሆነው? አዎ አንተ ቦቼ። ቆይ እንዴት እንደዚህ ያልሽ? የመጣሁት እኮ ቀጥረኝ ስለነበረ ነው። ለካ ፖመንት ነበረን። አንቺ ለዛ ነው ለካ የመጣሽው። ኧረ ይሄ ነገር እንደው ቢቀርብህስ? ምኑ? ይሄ አጉል እንግሊዘኛ የምትዳፈረው ነገር ይቅርብህ በቃ።
የኔ እናት እንግሊዘኛ እውቀት ሳይሆን ድፍረት ነው የሚጠይቀው። እሺ ኧረ እባክህ እና ታዲያ በድፍረት ልትለምድ ነው? ግጥም አድርጌ ነዋ። ተው ቦቼ ተው። በእናትሽ ሆና ጭቅጭቅኝ ቀዩን ተጫኙ። ሰው እየጠበቅኩ ነው። ከኔ ውጭ ማን ነው የምጠብቀው? ትርቴን ነው። ትርታን? አዎ ትርቴን። ምን ነው አይንሽ ቀላ? የማንን የልጅን እንኳን ለእናንተ ለማንም አይቀላምሽ። ይኸው ጎማሬ እቺ ነው ወዳል ቦቻ አንቺ ቻና ቆርቆሮ ቆይ ምን ልትሆን ነው? ምን ይመስላል ጎማሬ ሲያስጠላ። ብድግ አድርጌ ፍርጥ ነው እሺ ማረግሽ። አንቺ ይኸውልሽ እንዳማርኩሽ ትቀሪያለሽ እንጂ መቼም አታገኝኝም። እሺ ያልቀረብህም ሂፖፖታመስ ጎማ ይሄ ለዛናክሽ ጉሬላ ጦጣ እዚህ ነጀሰችኝ በሰላም ቀን ዳብሎስ ጎሽ ቪኪ ጥሩ ሰዓት ነው ያገኘሁሽ። ምን እሺ ያየ እንዲህ በከባዱ ከፈለግሽኝማ የሆነ ጸዴ ጉዳይ አለሽ ማለት ነው። አይ እንደዛ እኮ ሳይሆን አለ አይደለ። አረ ያየ ምን እሺ ነው ዳር የምትይኝ ነይ ደቅብኝ ነው ይይኝ። ቀስቴን ፈልጌው ነበርና ስደውል ስልኩ አይሰራም። አረ ገለስ ተረጋጊ። ፎንቄ የሌለ እኮ ጨርቅ አርጎሽ ነው እንዴ? አስታውቅብኛል እንዴ? ያየ የምር በጣም ነው የሚያስታውቅብሽ። እንዴላ አይዞሽ ከባድ ስታፍ ውስጥ ነሽ ያለሽ። አይ ኒኪ ሙሉ አትያዝብኝ። ቀስቴን ለመጠየቅ ነገሮችን እንደዚህ ስታወሳሰው እንዴት ሙዳሊዝም እንዴ? እኔ እኮ ልጅ አይደለም። አይ ምርጥላ እሱማ አይወድሽ አይደለም በከባድ እኮ ነው የተጎዳሽ። እስቲ ነው እንዴ? እና ምን የሚታይ ነገር አለ? ይኸውልሽ ብራዘር እዚህ ጋር ያሉት ያፈበጡት ነገሮች እንደሚናገሩት ከሆነ የገባልሽ ፎንቃ የሆነ ወደ ባምቡሌና ጨብጥ እየተቀየረ ነው። አንተ ደብረም እንዴ? ለኔሽ ባምቡሌ ምናምን ትላለህ እንዴ? እሱ እኮ ደባሪ ቦታ ላይ የሚያመው በሽታ ነው። ይኸውልሽ ያረጋ ልጅ ይሄ ነገር በዚሁ ስር ከሰደደ በዚሁ መቀጠል አይቀርም ብዬ ነው ከወዲሁ ልንገርሽ ብዬ ነው። አሁን ቀስቴን አይተኸዋል? አላየሁም። ኧረ አላየሁትም። እኔ ምን እኮ ለፍንቋ አላጮክላትም ጠይቄያት ነበረ፣ ግን በቃ ሰሞኑን ባትሪ ማም ያስቸገረ ነው ዘግቶበት ይሆናል እና ሚኪ ጋር ስቴ ውስጥ ለኝ እኮ ወደዚህ መጣሁት። ግን ያሳዝን ነው እስካሁን አልተገናኝም። ያረዳልሽ በቃ ካገኘው በጥብቅ እየፈለኩት እንደሆነ ነገር የለኝ። የሚያራዳልሽ ሌላስ ምን አለሽ? ለጊዜውን ካረክሽልኝ ይበቃል። አስቴል ያራዳልሽ አንቺ ምን የሆነ ነገር አድርጊልኛል። ምንድን ነው እሱ? ይኸውልሽ ያራዳልሽ ፉንቃ ዝገት እንደሆነ ይገባኛል፣ ግን በቃ አንቺም ኳስ በመሬት አድርጊው። ፒስ በቃሽ አስቴል አረ ፉንቃ ይልጅ እኮ ድልም ድንዝዝም ሁሉ ነገር ነው ያደ ፉንቃ ግን ይመች። እንዴት ያማርብሽ ነው ውበትሽ እኮ በቃ ባፍጢሜ ሊደፋኝ እኮ ነው። አምሮብኛል እንዴ ቦቼ? ቀላል አምሮብሻል። ሞላላ አይደል እንዴ መሰልሽው? ቦቼ ሞላላ ብለህ እየሰደብከኝ ነው? ኧረ እኔ ሞላላው እያለሁ አንቺ ምን ቦጣሽ? ታዲያ ማንን ነው ሞላላ ያልከው? ስሟ እኮ አልያዝ እያለኝ እየጠፋኝ እኮ እቺ ሰላች ጥሌ የዘፈነላት ሞናሊዛ እሷን እራሷን እኮ ነው አሁን ያልኩሽ። ሞናሊዛን ከሆነ አዎ ይገባኛል። እንግዲህ የማይወጣሽበትን የውነህ እያልሽ አንቆርቁሪልኛል። በል እንዲያ ነው ያመነ ልቤ ነው የኔነ ቤታችን መጣ በንተማረንቤ የኔነ እርቦኝ እኮ አይደለም ላይ ነው ፍቅርዬ የኔነ እጣ ፈንታ ሆኖ እድል ያስተያየን የኔነ እጅነ ስቻለፍ ሌላ ምን አቅማለኝ ባይጠራህ አለባበሴ ባይጥምህ አጭር ቁምጣይ ብትሆንም በቅምጥል ያደክ የድሃ ዘመድ የሌለ ንጉሥም አሽከሩን ይወዳል ለፍቅር ዙፋኑን ይጥላል። ጠፋብኝ። ኧረ እኔ ስታይል አልቻልኩትም። ወደድከው ቦቼ? ቀላል ወደድኩት። ዛሬ ነበረ ዘፋኙ ማን አለ እንደኔ ብሎ ለኔ መስፈን ነበረብኝ። ያንቺ ነው እጣ ፋንታ ሆኖ ጅሪባት ለያይሽ ቦቼ
ቦቼ እቺ ልጅ ምን ታደርጋለች? ኧረ አንቺ ቅድም አባረሽ ነበር እንዴ? ምን ልታረጊ መጣሽ? ቦቼ ሙት ግን አንተ ነፍስህ አይማርም። አንተ እንደዚህ አሮጌ ጣሳ አስመስለህ ታዘፍናታለህ። እንደዚህ አይነት ውርደት በቤታችሁ አይድረስ። አንቺ ልጅ አፍሽን ብትዘጊ የሚሻልሽ። በኋላ ወየውልሽ። አንቺ አውረስ አበዛሽሽ። እኔ በተረቱ የመጣ ባይኔ መጣ። ቀልድ አይመቸኝምሽ። የምር ቦቼ ሳታስበው ምርጥ ወራታ ነው ያልክልኝ። እንዴት እዛ ጋር ነው ትርታ የኔ እያለች ሲዘፍን በደንብ አድርጌ ሪከርድ ያደረኳት። የኔ ለአንድ ሳምንት ሙሉ ነው ማድረግሽ። ምናልሻንቸት ምን ያንጨረጨረሽ እሷ። አሁን ስልኩ ላይ ያለውን ቪዲዮ አጥፊው። በጭራሽ ምንም ቢሆን አላጠፋው። ቆይ አንተ ዝም ትላታለህ እንዴ? ባንተ የተነሳ ምን ያያሱ ምን አይመስልም ማለት ነው። አንቺ ቦታ ነስ አጥፊ ብዬሻለሁ። አጥፊ ቦቼ አይ አም ሶ ሶሪ አይ ኔቨር ዱ ዛት። አሁን ገና አስገባችልኝ። ትረቴ ገልብጫት። የሚገለብጥ ነገር ይገልብጥህና ምንድን ነው የምታወራው? ያሁን ያወራችሁ እንግሊዝኛ እኮ ስላልገባኝ እኮ ነው። ዝም በል። ኦ ሄርሜላ ይሄን ቀን አየዋለሁ ብዬ አላሰብኩም ነበር። ምን አልሽ አንቺ? ቆይ አንቺ በየሄድሽበት ነው እንዴ ሁሉንም ሰው የምታፈቅሪው? ቦቼ ሁን በመኝ ለማዋረድ ስትል ነው አይደል ይሄን ነገር ያደረገው? ባክሽ ምንም አላወረደሽም። ራስሽን ዝቅ ያደረግሽው። ጄሪ ምንድነው አረጋጊው እንጂ አንቺ ፍቅር አይገባሽም። ምክንያቱም ደግሞ ልብ ሳይሆን ብር ብቻ ነው ያለሽ። ዳራላሽ ቆይ ምንድነው ያደረጋችሁ ያላችሁት? ማፍቀር ነው መፍቀር እንደማትችይ እየነገረችሽ ነው። በጣም ተሳዝናላችሁ። እስኪ ራሳችሁን በሰው ቦታ አድርጋችሁት። ቦቼ በጣም አዝናለሁ። አንተን ማፍቀሬና መውደዴ በዚህ ልክ ያዋርደኛል ብዬ አስቤ አላቅም ነበር። ተረተውልሽ እንደሱ እኮ አይደለም። በጣም አዝናለሁ። በጣም ተሳዝናላችሁ። እስኪ ራሳችሁን በሰው ቦታ አድርጋችሁት። እቺ መሰሪ ምን ያሳዝነው? ጄሪ እኔ ተረቴን በጣም ነው የምወዳት። ብትጎዳኝ ምን እንጂ እናንተን አልጎዳቻችሁም። ቦቼ ቆይ አንዴ ላስረዳ። የኔ ፒያር በቃሽ። የፈለገ ነገር ቢሆን የፈለገ ክፉ ሰው ትሁን ልብ አላት፣ ሰው ናት። እንደዚህ ልቧን ሰብር ማድረግ አልነበረባችሁ። ቦቼ እኮ እንደዚህ ያደረኩት ለአንተ በማሰብ ነው። በቃ ጉዳቱ የሆነልኝ የኔ ነው ብዬ ስለማስብ ነው። ማን ለመነሽ? የኔ ጉዳት ተጎጂ የኔ ነን ታለልኝ ብዬሻለሁ። ባትለኝስ የኔ ሆነ ሁሉ ነገር ያንቺ ሆነ በሙሉ የኔ ነው ብለኸኛል። አይመለከትሽማ። እንዴት በኔ ህይወት ገብታችሁ ትፈተፍታላችሁ? በጣም ያዘንኩትሽ። ኧረ ቦቼ ቆይ ጄሪ እውነት እንደዚህ የጮህብን ቦቸራ ነው? አይገርምሽም? ይሄን በጣም ነው የገረመኝ። ቆይ ከዚህ በፊት እንደዚህ ተናዶ አይተሽ ታውቂያለሽ እንዴ? ኧረ በፍጹም። ቆይ እንዴት ለሱ ብዬ ከሷ ጋር እንደዚህ እንደተጋፈጥኩ እንዴት አይገባው? ምናልባት ፍቅር አውሮት ይሆናል። እሷ ግን እኮ ተፈቅረው። ችግሩ እኮ እሱ ነው። ይሄንን የምናውቀው እኔና አንቺ ብቻ ነው። አንተ ጥያቄን ጠይቅሽ ቻል። ቆይ ግን ለምንድን ነው በዚህ ልክ ከቦቸራ ጎን ነው የፈለግሽ? ያው ልጅቷ በጣም የምታስጠላኝ ነው። ጢባራም ነገር ናት። ለዛ ብዬ ነው እንጂ ሌላ ምንም ምክንያት የለሽም? ማለቴ ምንም የፍቅር ስሜት የለሽም? እስካሁን ድረስ ምንም ነገር የለም። ከዚህ በኋላ ያው የሚሆነውን ፈጣሪ ነው የሚያውቀው። ትርቴ በቃ በጣም ይቅርታ። ቦቼ በእናትህ ተወኝ። እንዴት ተውሻለሁ? በእኔ ምክንያት እንደዚህ እያለቀሽ ይቅርታ ይነኛ። ቆይ እኔ በጣም ክፉ ሰው ነኝ? ትርቴ አንቺ ክፉ ሰው አይደለሽም፣ ግን ደግሞ አንዳንዴ በቃ ድርቅናሽ ከሰው ጋር ያጋጭሽ። እኔ እኮ ከልቤ ነበር ለብሼ የመጣሁት። አንተ ግን ለዘዝክብኝ። ትርቴ በእናትሽ ተረጂኝ። አንዱን ነገር እኮ ነው አስቤው ይሆን አይደለም። ታዲያ አስቤው ካልሆነ እንደዚህ እንደሚመጡ ቻሉ። እርግጥ ነው አንቺን ከማግኘቴ በፊት ተገናኝተን ነበር፣ ግን በቃ ይሄ ነበር የመሰለኝ። የብር ቦቼ በጣም ያስደበርከኝ። አንተ ትምህርት ቤት ስገባ ጀሩን ለዛ ነው የምታደርገኝ። ለሱ ችግር የለም ለቤቴ ነው። ምን ልታደርግ? ኧረ ስልኩን ጉዳይ ነው ፊክስ አደርገዋለሁ። እንዴትም አድርገህ ቪዲዮ እንድታጠፋልኝ አድርግ። ያ ካልሆነ ግን እናንተ ነገር ያበቃለታል። አታስቢ፣ በቃ እኔ ነገሮችን ፊክስ አደርጋቸዋለሁ። ደግሞ ያቺ ሄዋን የምትባል ልጅ ከዚህ በኋላ አጠገቤ የምትደርስ ከሆነ እኔ አንኩል ነገር ነው የሚፈጠረው። እሺ እኔ ተረተረ እሷንም ነገር ፊክስ አደርጋታለሁ። በቃ አሁን ከዚህ ሂድ። ብቻዬን መሆን ነው የምፈልገው። እርግጠኛ ነሽ? አዎ እርግጠኛ ነኝ። እሺ በቃ
ስማ ከማይሆኑ ሴቶች ራቅ እሺ። እሺ